ሰላም ጤና ይስጥልን የአዲስ ታይምስ ሚዲያ ቤተሰቦቻችን፣ በዛሬው ዝግጅታችን በመካከለኛው ምስራቅ እየተካሄደ ያለው አደገኛ ግጭት ማለትም በአሜሪካና በኢራን መካከል ያለውን ወታደራዊ ግጭት በጥልቀት እንመለከታለን። ግጭቱ ላለፉት ሳምንታት እየተባባሰ የመጣ ሲሆን በሁለቱ ሀገራት መካከል የነበረው ስምምነት አደጋ ላይ ወድቋል። ቀደም ብለው በተፈራረሙ ስምምነት መሰረት ንግግር ለማድረግ ቢሞክሩም ወታደራዊ ግጭቱ ቀጥሏል። ዛሬ ይህንን ጉዳይ በስፋት የምናየው ይሆናል። መጀመሪያ የምንመለከተው ግጭቱ እንዴት ጀመረ የሚለውን ነው። ፕሬዚዳንት ዶናልድ ትራምፕ የካቲት 28 2026 በኢራን ላይ ትልቅ ወታደራዊ ዘመቻ መጀመሩን ካስታወቁ በኋላ አሜሪካና እስራኤል በጋራ በኢራን ወታደራዊ መንግስትና መሰረተ ልማቶች ኢላማ ላይ ከፍተኛ ጥቃትም ሰንዝረው ነበር። በሰኔ ወር ሁለቱ ሀገራት ጦርነቱን ለማቆም የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህ ስምምነት መሰረት አሜሪካ በኢራን የነዳጅ ዘይት ላይ የጣለችውን ማዕቀብ ለ60 ቀናትም አንስታ ነበር። በምላሹም ኢራን ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ የባህር ወሽመጥ ክፍት ማድረግም ነበረባት። ይህ ግን ብዙ አልዘለቀም። ኢራን በሰኔ ወር መጨረሻ ላይ ያልተፈቀደ መስመር ተጠቅሟል ባለቻቸው መርከቦች ላይ ጥቃት ካደረሰች በኋላ አሜሪካ ሰኔ 26 አነስተኛ አጸፋዊ ጥቃትም ሰጥታለች። ኢራንን በምላሹም በኩዌትና በባህሬን በሚገኙ የአሜሪካ ወታደራዊ ማዕከላት ላይ ጥቃትም ፈጽማለች። ባሳለፍነው ሳምንት ግጭቱ በከፍተኛ ሁኔታም ተባብሷል። ኢራን የኳታርና የሳውዲ ታንከሮች በሆርሙዝ ወሽመጥ ውስጥ ካጠቃች በኋላ የአሜሪካ ማዕከላዊ ሴትኮም ሐምሌ 7 ከ80 በላይ ኢላማዎችን በኢራን ውስጥ መጥተዋል። የተመቱት ኢላማዎች የአየር መከላከያ ስርዓቶች፣ የባህር ዳርቻ መከታተያ ስርዓቶች እንዲሁም ሚሳኤልና የድሮን ማካመቻ ቦታዎች ይገኙበታል። የኢራን አብዮታዊ ጥበቃ ሰራዊት በምላሹ በኩዌትና በባህሬን የሚገኙ 85 የአሜሪካ ወታደራዊ ቦታዎች ላይ ሚሳኤልና ድሮን ተኩሷል። አሜሪካ በተጨማሪም በኢራን ነዳጅ ዘይት ላይ ጥላው የነበረውን ማዕቀብ እንደገናም ጥላለች። አሜሪካም በተጨማሪም በኢራን የነዳጅ ዘይት ላይ አንስቶ የነበረውን ማዕቀብ እንደገናም ጥላለች። ይህ ቀደም ብላ ካነሳቸው ስምምነት ጋር የሚቃረንም ነበር። ግጭቱ በዚህ አላበቃም። በኔቶ የመሪዎች ጉባኤ ላይ ትራምፕ ኢራንን በጠንካራ ሁኔታ እንደሚመቷት ካስጠነቀቁ በኋላ አሜሪካ ተከታታይ ለሁለተኛ ቀን ጥቃት ፈጽማለች። በዚህ ጊዜ ደግሞ ጥቃቱ ቴህራንን ጨምሮ የበለጠ ሰፋ ያለ አካባቢዎችን ኢላማም አድርገዋል። በሁለት ቀናት ጥቃቶች ቢያንስ 14 ሰዎች ሲገደሉ ከነዚህ መካከል አንድ የአርኢጂሲ አባል ይገኝበታል ተብሏል። የኢራን ወታደራዊ አመራር ጥቃቱን ወንጀል ሲል የኮነነ ሲሆን ለተባበሩት መንግስታት የጸጥታው ምክር ቤት ለዋና ጸሐፊ ኦፊሴላዊ ቅሬታም አቅርበዋል። የፓርላማ አፈ ጉባኤ መሐመድ ጋላቢፍ አሜሪካ በጉልበተኝነትም ወንጅለዋል። ወደ ትናንትናው ደግሞ ስንመጣ ኢራን በእሁድ ዕለት በሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ እንደገና ተኩስ ከፍታለች። የአሜሪካ ወታደራዊ አውሮፕላኖች ግን መርከቦቹን ኢላማ ያደረገ የኢራን መርከብ አጥፊ ሚሳኤል አንድ ጊዜ ተኩሶ ድሮኑን ጣለው። በዚያ ቀን አሜሪካ ተጨማሪ ጥቃት በኢራን ላይ ፈጽማለች። ሰኞ ዕለትም ማለት ዛሬ የኢራን መንግስት መገናኛ ብዙሃን በማህሽባር ከተማ በሚገኝ የግብርና ውሃ መሳቢያ ጣቢያ ላይ በደረሰ ጥቃት አንድ ሰው መገደሉንና 4 ሰዎች መቁሰላቸውን ዘግቧል። የተገደለው ሰው የተቋሙ ጠባቂ እንደነበርም ተናግሯል። ሴትኮም ጥቃቱ የአየር መከላከያ ስርዓቶችና የባህር ዳርቻ ራዳር ጣቢያዎችን፣ የሚሳኤል ድሮንና አቅሞችን እንዲሁም አነስተኛ ጀልባዎችን ኢላማ ማድረጉን አስታውቋል። ይህ ማለት ሁለቱ ሀገራት ስምምነት ቢፈራረሙም ንግግር ላይ ቢቆይም ወታደራዊ ግጭቱን ያለማቋረጥ ቀጥሏል ማለት ነው። ግጭቱም ወደ ጎረቤት ሀገራት እየተስፋፋ ነው። የባህረ ሰላጤው ሀገራት ፓኪስታን የቅርብ ጊዜውን የኢራን ጥቃት አውግዘዋል። ኩዌትና ባህሬንም በተደጋጋሚ የጥቃት ኢላማ ሆነዋል። የአየር መከላከያ ስርዓታቸው ተደጋጋሚ ማንቂያም እያሰሙ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ግጭቱ ተጨማሪ እየተባባሰ ከሄደ አስከፊ መዘዞች ሊኖሩት እንደሚችሉም አስጠንቅቀዋል። የፖለቲካ ተንታኞች ትራምፕ ወታደራዊ ድል ማምጣት ባለመቻላቸው አሸናፊነትን ለማሳየት እየሞከሩ ሊሆን እንደሚችል ገልጸዋል። ሁለቱ ወገኖች እስካሁን ስምምነት በይፋም አልሰረዙም። ነገር ግን ንግግሩ ሙሉ በሙሉ ሊፈርስ እንደሚችልም ስጋት አለ እየተባለ ነው።
ይህ ግጭት በዓለም ኢኮኖሚ ላይ ቀጥተኛ ተጽዕኖም እያሳደረ ነው። የሆርሙዝ ወሽመጥ ለዓለም የነዳጅ ዘይት አቅርቦት ወሳኝ የመተላለፊያ ቦታ በመሆኑ በዚህ አካባቢ የሚደረጉ ጥቃቶች የነዳጅና የጋዝ ዋጋን በእጅጉም እየጨመረም ነው። ይህ በዓለም አቀፍ የንግድና በትራንስፖርት ወጪም በአጠቃላይ የኢኮኖሚ እቅድ ላይ ተጽዕኖ እያሳረፈም ነው። ይህ ተጽዕኖ በአፍሪካ ሀገራት በስፋትም እየታየ ይገኛል። እንግዲህ እንደምናየው በአሜሪካና በኢራን መካከል ያለው ግጭት ቀላል ውጥረት አልፎ ወደ ተከታታይ ወታደራዊ ግጭት ተቀይሯል። ሁለት ወገኖች ንግግር ላይ መሆናቸውን ቢገልጹም በተግባር ግን ጥቃቶችን ያለማቋረጥ እየቀጠሉ ነው። የባህር ሰላጤው አካባቢ ደህንነት፣ የዓለም የነዳጅ ገበያ መረጋጋት እና የክልሉ ሰላም በዚህ ግጭት ውስጥ ላይ የተመሰረቱም ናቸው። ይህ ጉዳይ በቅርበት እየተከታተልን ስለምንቆይ ቻናላችንን ሰብስክራይብ በማድረግ አዳዲስና ያልተሰሙ ዜናዎችን ከኛም ያገኛሉ። ስለተከታተላችሁን እናመሰግናለን። ሰላም ቆዩ።